ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ሰላማችሁ ብዙ ይበል በያላችሁበት። ውዶችዬ ላይክ እና ሼር ሰብስክራይብ በማድረግ ገባ በሉ። በአዲስ ቪዲዮ ብቅ ብዬላችኋለሁ ውዶች። ዛሬ ይዤላችሁ የመጣሁት ሐረግ ነው ማለት ነው። ሐረግ ክፍል 72 ተለቋል እንዳያችሁት ማለት ነው ውዶች። ሰሞኑን ጠፋ ብያለሁ፣ ያው አልተመቸኝም ነበር። ለዛ ነው ላይክ ሼር እና ሰብስክራይብ ማድረጋችሁን አትርሱ። እና የጠፋ ሰው ፈልጉ ማለት ነው። የጠፋ ሰው አትፈልጉም እንዴ? ተናፍቃችኋል። አሁን በላይክ በደንብ ሰላም በሉኝ ማለት ነው። በደንብ ሰላምታችሁን እፈልጋለሁኝ። በመቀጠል ሐረግ እንዳያችሁት እንግዲህ በጣም የትናንትናው የተለየ ነበር። ያስቃልም ይገርማል። ብዙ የሚያስቁ ነገሮችም አሉ፣ ብዙ የሚገርሙ ነገሮችም አሉ። ያው ሁሉም ነገር የተደበላለቀበት ነበር እላችኋለሁ። በተረፈ እንዴት ናችሁ? ሰላም ናችሁልኝ ወይ? ያያችሁትም አይታችሁታል። እንግዲህ ምን ተሰማችሁ? ሀሳባችሁን አካፍሉኝ። እንዲሁም ያላያችሁት ደግሞ ያው የተለየው ነገር የትናንትናው ምንድን ነው ካላችሁ ኤፍራታና ያፌት ይጋቡ ነበረ። ያው ግን መጨረሻው ላይ እንግዲህ ሰርፕራይዝ እና ቤዚት አሁን ላይ አልተቻለችም። የምትሰራው ነገር ሁሉ ደህና ጥሩ ሰው ሆናለች። እንግዲህ መጨረሻውን እናያለን። ከዛ ሁሉ ነገር እኔን ያስገረመኝ እና ያሳቀኝ ነገር ቢኖር ደግሞ የሉሊት ነገር ነው። ሉሊት በጣም ታስቃለች። በነገራችን ላይ ዘና ታረጋለች፣ ታስቃለች፣ ትገርማለችም ማለት ነው። ካነጋገሯ ጀምሮ እስከ አስተሳሰቧ እኔ በጣም ነው የምትገርመኝ። በጣም ታዝናናለች ማለት ነው ውዶችዬ። እንግዲህ ሉሊት ምን አለች መሰላችሁ? ትናንትና በጣም ስትሰማ ኤፍራታ ያፌትን ልታገባ መሆኑ ስትሰማ በጣም ደነገጠች መጀመሪያ ላይ ማለት ነው። እኔ አላምንም ውሸት ነው በሉኝ ምናምን ብላ ፌን ተነቀለች። ከዛ ትንሽ ቆይታለች እና ነቃች። ይሄ ነገር ውሸት ነው በሉኝ አለች። ከዛ ቤዚትም ምንድን ነው ቆይ አንቺ ምንድነው ችግርሽ እሱን ብታገባው በሚል ጥያቄ ተነሳ። ከዛ ምን ቢሆን ጥሩ ነው? አሁን ሁላችሁም የምትገምቱት አፍቅራ ይሆን ያፌትን አፍቅራ ይሆን እንዴ ኤፍራታ ስታገባው ቀንታ ይሆን ብላችሁ ልትገምቱ ትችላላችሁ። ላ እሷ ግን እንደዛ አይደለም። እሷ ምን አለች እንዴ? እሷ እኮ ሀብታም ልትወን ነው፣ ልትበልጠን ነው። እሱን አግብታ ገንዘብ ያለው ነገ ጠዋት እሱ ሲሞት እሷ የእሱን ገንዘብ ወርሳ ሀብታም ልትሆን ነው ብላ ነው ፌንት የለቀለች ማለት ነው። አስባችሁታል? አሁን ቀድሞ የሚሞተው ማን ይሆን? አሁን ማን ያውቃል? እና በጣም የምትገርም የምታስቅ የምታዝናና ነበረች ሉሊት ማለት ነው። አልተቻለችም። ሁሉም እየሰሩ ይገኛሉ። ያው ቆንጆ ነው፣ አሪፍ ነው። አሁን ላይ ደግሞ ትናንትና ያው እንዲያያችሁት ናታን ምንም አላለም። ነገሮችን አረጋግቶ ኳስ በመሬት ብሎ ቀዝቀዝ ብሏል። አለምን ቀዘቀዘ የሚለው ጥያቄ ቢሆንባችሁም ወላኪን ነገሮቹ በራሳቸው ጊዜ ያው መስመራቸው እንደሚይዙና በመናደድ እንዲሁም በትግል እንዲሁም በጩኸት እንደማይፈቱ ሲገባው መሰለኝ። እና አሁን ላይ ምንድነው እንግዲህ እንዳያችሁት ትዳሩ አልሆነም መጨረሻ ላይ ማለት ነው። መጨረሻ ላይ ትዳሩ አልሆነም፣ ተሰናክሏል። ቤዛ ምን አደረገች? በውሃ ላይ የሆነ ነገር ጨመረች እና ለያፌት አሰጡት ማለት ነው። ያፌት እሱን ጠጥቶ ፌን ተነቀለ። ተንበርክኮ የትዳር ጥያቄውን ሲያቀርብ ሳይሳካ ቀረላችኋለሁ። መጨረሻው ምን እንደሚሆን ምናየው ይሆናል። ላይክ እና ሰብስክራይብ ሼር እያደረጋችሁ ልጅ እያበረታት ከጎን የሆኑ እስከ መጨረሻው ቪዲዮ ማየታችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ። አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ። እንዲሁም አስተያየታችሁ በኮሜንት አስቀምጡ እና ወዶችዬ እንደዛ ነበር የትናንትናው። በጣም እያስቃልም ይገርማልም እላችኋለሁኝ አባይብ
እናንተ ብትሆኑ እሱ ቦታ ምን ታደርጋላችሁ የሚለው ሌላ ጥያቄ ይፈጥርባችኋል። እንግዲህ መጨረሻው ምን እንደሚሆን በሚቀጥለው የምናየው ይሆናል። ወላኪን ትዳሩ አለመሆኑ ደስ ብሎኛል። ባለመሆኑ ደስተኛ ሆኛለሁ እኔ በበኩሌ ማለት ነው። ምክንያቱም እሷ በጣም ተከፍታ ነበረ እላችኋለሁ። ይሄን ወደስ እና ሀባይቤ በጣም ተከፍታ ነበረ። ማትወደው ሰው እንዴት ታገባለች በሚል ሰላማ ያላትም ነበረ ፍራታ ማለት ነው። ተከፍታለች። አሁን ግን መጨረሻ ላይ እንግዲህ መጨረሻ ላይ የሚሆነው ምንድን ነው ካላችሁኝ ወዴ እናታ እንደምትመለስ ተስፋ አለኝ ማለት ነው። እና ወዶችዬ እንዴት ሰንብታችሁልኛል? እናንተስ እንዴት ናችሁ? በያላችሁበት ሰላማችሁን ያብዛው እያልኩኝ ቪዲዮውን በዚሁ ልሰናበታችሁ። በሚቀጥለው በአዲስ ቪዲዮ እስከምንገናኝ ድረስ ዛሬ ድምፄ በጣም ርቆኛል፣ አንጀት ርቆኝ ነው የማወራችሁ ማለት ነው። ትንፋሽ ጭልጥ እያለ ነው እና ደክሞኛል እላችኋለሁ። ለማውራት ራሱ ድክም ሳነሳን ነው እና ትንሽ አለሁ ለማለት ያህል ነው። ስለጠፋሁኝ ያው 1-4-5 ቀን ይሆነኛል ከጠፋሁኝ። ለዛ ነው ብቅ ያልኩት እላችኋለሁ ሀባይቤ። እና ዞር ዞር ስል ተለቀው ስላየሁኝ እስኪ ትንሽ አንዳንድ ነገር ስለነሱ ልበላችሁ በሚለው ነው የመጣሁት ውዶቼ። አልጠፋም። እስኪ ሸር አድርጉ በቅንነት ማለት ነው። ቪዲዮ እንዲሁም እስከ መጨረሻው ማየታችሁን አትርሱ፣ አታቋርጡት። እሺ እና እንደዛ እላችኋለሁኝ። በጣም አጭር ናት፣ አታቆያችሁም። ስልካችሁን ከፍታችሁ ወደ ስራ ብትገቡ ስትመለሱ አልቆ ታገኙታላችሁ። መጨረሻ ላይ ላይክ አድርጉ እና ያው ሰሞኑን ያጠፋሽ ምንድን ነው እያላችሁ ለጠየቃችሁ ልጅ አልተመቸኝም ነበር እላችኋለሁ። ያው አንዳንድ ነገር የኢዲ ዲባቡ አሁን ነው ያለቀው። ገና ሳምንት ሆነው ማለት ነው። ኢዲ ካበቃ ይሄን ሳምንት ያው ቢዚ ነበር እላችኋለሁ። እንዴት ነው ከእናንተ ጃዛ ያወጣችሁት? እንዴት ነበር ጃዛው? እረፍቱ እንዴት ነው? እና ደስ ይላል። አልሐምዱሊላህ። ለወደፊት ደግሞ ሀገራችን ላይ ጾም ያድርገን እላችኋለሁ። ሀባይብ ሰላማችን ደብሰው በያለንበት ቦታ እያልኩኝ ልሰናበታችሁ። በመሰናበት ጨረስኩት የዛሬውን ቪዲዮ። እንግዲህ እንዳያችሁት የአፌት እናት ደግሞ ለምንድን ነው የሰርግህ ቀን ሳትነግረኝ? የሰርግ ቀን ነው እንደ ሰርግህ በሆነ ልክ እንዴ ጎረቤት እና እንደ ዘመድ የምጠራኝ ቀደም ብለህ ለምን አላማከርከኝም? በማለት ቅሬታቸውን እያሰሙ ነበር። እሱም እንግዲህ እኔና ፍቅሬ እኔና ሚስቴ ለራሳችን አስበን ድንገት ወስነን ድንገት ሰርጋችንን ስላደረግን ነው ምናምን ብለው መልስ ሰጥቶ ደስ ብሎት ነበረ። መጨረሻ ላይ አገባኋት ብሎ ፍንጥስጥስጥስ ባለበት ያው እንዳያችሁት የተለየ ነገር ያልተጠበቀ ነገር ሆነ እላችኋለሁ። እና ድራማ እንደመሆኑ መጠን ልብ አንጠልጣይ የሆነም ነው የሚቀጥለው። ያው መጨረሻ ላይ የሆነ የሚያጓጓ ነገር ላይ ሲደርስ ልቅ ይላል። ከዛ ቀጥሎ ደግሞ ቀጥለን እንድንጓጓ ይመስለኛል። እና ለማናቸውም እንደዛ ነበረ እንግዲህ ደስ ይላል። የዚያ ሁለታው የትናንትናው ደስ ይል ነበር ከሌላው ቀን አንዳንድ ነገሮች በመስተካከላቸው ማለት ነው።
እና ወዶችዬ ሰላማችሁን ያብዛልኝ በያላችሁበት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። በአዲስ ቪዲዮ እመጣላችኋለሁ። ሀሳባችሁን በኮሜንት አስቀምጡ። ቤተሰብ ሆኖ አዳዲሶችን ላይክ ሼር አድርጉ። ወዶችዬ ኑሮልኝ በያላችሁበት ሰላማችሁ ብዝት ያድርገው ያድርግልኝ እያልኩኝ በዚሁ ሰናበታችኋለሁ። ወዶቼ የቪዲዮ ድምፅ ጥራት ያለው አይመስለኝም። ድምፄ ካልተሰማችሁም እየቀጣጠላችሁ አዳምጡ። ጆሯችሁ ላይ አድርጋችሁ ማዳመጥ። እኔ ግን ያለ ኃይሌ ተጠቅሜ ጩህ ያለው ብዬ ነው እያወራለሁ። እንደዛ አላችኋለሁ አባይ ባይ ባይ። ሰላም ሁኑልኝ። ሰላም እንገናኝ በሚቀጥለው ቪዲዮ በአዲስ ነገር እስከምንገናኝ ድረስ ሰላማችሁ ብዝት ያላችሁበት ወዶቼ